ግድክበት ድረስ ላንተ መስገጃ ይባላል። መስገጃ ይባላል እስከ ሰገድክበት ድረስ። ከተሰገደበት መስጂድ ማለት መስገጃ ማዕከል ማለት ነው። ቤት ይገንባ አይገንባ ሸርጥ አይደለም። ስለዚህ ቀብሩ አጠገብ መስጂድ ባይገነባም አዎ የሆነ ቀብር አለ፣ የሾዎቹ ቀብር እጎኑ እየሄደ ሰው ጥሩ ነው እዚህ ቦታ ላይ በረከት አለው ብሎ እዛ ላይ እየሄዱ ይሰግዳሉ። መስጂድ ነው የሚባለው ጣራና ግድግዳ ባይኖረው። ስለዚህ መስጂድ አድርገው ይይዛሉ ቀብርን ማለት ቤተ መቅደስ ቢሰሩበትም ባይሰሩበትም አጠገቡ ሄደው ለራሳቸው የሚጸልዩ ወይ ደግሞ አምልኮ የሚፈጽሙ ከሆነ ለራሳቸው ቀብሩን አንገዛውም ቢሉ የተረገሙ ናቸው። እነዚህ የተረገሙ ናቸው። የሚገዙት ማንን ነው? የሚገዙት አላህን ነው። ግን እዛ ቀብር አጠገብ ሄደው አላህን እየተገዙ ነው። የተረገሙ ናቸው እነዚህ። ፈከይፈ መን አበደ አልቀብር፣ የዛን ጊዜ ቀብሩን ያመለከው ደግሞ የትና የት ነው በሉ እያሏችሁ ነው። ሼህ እያሏችሁ ነው። ቀላል ይመስለኛል ይሄ። ሰዋእን ቡኒየ ዐለይሃ መስጂዱን ሰዋእን ቡኒየ ዐለይሃ መስጂዱን መስጂድ ቢገነባበትም ያው ነው። አውለም ዩብና ዐለይሃ ባይገነባባትም ያው ነው። ያው ነው። ምንድን ነው ያው መስጂድ ተይዟል ነው የሚባለው። እንደምንም ጣራና ግድግዳ መብራት ባይኖርም አዎ መስገጃ ማዕከል ተደርጎ ተይዟል። ፈማ ሶለይተ ፊህ አንተ እዛ እስከ ሰገድክ ድረስ ፈኢነሁ መስጂዱን ለክ መስጂድህ ነው፣ ቦታው መስጂድህ ነው። ስለዚህ እነዚህ አካላቶች እንደዛ ያደርጉ ነበር። አይዋ ካኑ የተኺዙነ ቁቡረ አንቢያሂም የነቢያቶቻቸውን መቃብር ይይዙ ነበር። መሳጅደ የመስገጃ ማዕከል አድርገው ይይዙ ነበር። ያዕኒ ሙሰለያትን መስገጃዎች አድርገው ይዟቸው ነበር። ሙሰለያትን መስገጃዎች ይሰሉና ዐንደሃ እሷ ዘንድ የሚሰግዱበት የመስገጃ ማዕከል አድርገው ይዙ ነበር። እሷ ዘንድ ነው። እሷ ዘንድ ለምንድን ነበር የሚሰግዱ? ረጃ አልቀቡሊ እንደው ተቀባይነት ያገኛል እዚህ ቦታ ላይ ብለው ተስፋ በማድረግ ወረጃ አልበረከቲ ረዲኤትን በመፈለግ በረከትን በመፈለግና እዚህ ቦታ ላይ ከተሰገደ ተቀባይነት አለው ብሎ በማሰብ ፈሃዳ ይህ አይነት አፈጻጸም በሉ ወሲለቱን አንዱ ጎዳና አንዱ መንገድ ነው። ወሳኢል ሽርክ ከሽርክ መዳረሻዎች አንዱ የሽርክ